ዓመት ይሆናል። የጥሶ መውጣት ዓመት ይሆናል። ይሄ በኢየሱስ ክርስቶስ በዚህ በትንሣኤው ቀን ሆኜ ላውጅላችሁ እናንተ ጸልዩት፣ ስሙት፣ ስበኩት፣ ትንሣኤውና ሞቱን ስበኩትና ሕያው እግዚአብሔር ምስክሬ ነው። ሕያው እግዚአብሔር ምስክሬ ነው። ይህንን ድምጽ የሚሰማ እንደ እግዚአብሔር አፍ ሆኜ ለእናንተ ይህንን ትንቢት ላውጅላችሁ። ሴቶችና ወንዶች ይህንን የምትሰሙ በሙሉ በምትሰሙበት ስፍራ በሚከታተሉበት ስፍራ ያው በሚሰሙት ጆሮ ይሄንን ቃል በምታዳምጡት ጆሮ ዛሬ እግዚአብሔር ያውና ድንቅ የሆነውን ነገር ያደርጋል። በጆሮ ጭው የሚያደርገው በዘራቸው ተሰርቶ የማይታወቀውን በእናንተ አያቶቻችሁ ያልተሰራውን አዲስ ነገርን ታላቅ ነገርን እግዚአብሔር ሊያደርግ ነው። እግዚአብሔር ሊለውጣችሁ ነው። እግዚአብሔር ሊባርካችሁ ነው። እርሱን ስሙትና እርሱን ስበኩትና እሱም ደግሞ እናንተን ይሰማል፣ እናንተን ይሰብካል፣ ስለ እናንተ ይዋጋል፣ ስለ እናንተ ያስባል፣ ስለ እናንተ እሱ ሊካባዙና ላዳካባዜና ላባዳባስ በምትሰሙበት በዛ ስፍራ በተቀመጣችሁበት ጓዳ ይሄው የሚያነሳችሁ ኃይል መጥቷል። ይሄው የሚለውጣችሁ ቅባት መጥቷል። ይሄው በታላቅ ጸጋ ነበረ እነሱ የተሞሉ ጸጋ በታላቅ ጸጋ ነው እና ያ ታላቁ ጸጋ ይወርሳችኋል። ሰፈር ላይ መንደር ላይ የሚያቆማችሁ የሚያጎሳቁላችሁ ነገር አይደለም። በኢየሱስ ክርስቶስም ዛሬ ባዳመጣችሁኝና ከኔ ጋር በነበራችሁኝ ትምህርት እግዚአብሔር እጅግ ሊባርካችሁ ወዶ ይሄንን ተናግሯልና የእግዚአብሔር ስም የተባረከ ይሁን። ከኔ ጋርም ስለቆያችሁ እጅግ አድርጌ አመሰግናለሁ።